በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አራተኛው የዐቢይ ጾም ሰንበት መጻጉዕ ይባላል። መጻጉዕ የሚለው ቃል ታመመ ከሚለው የግዕዝ ግስ የወጣ ሲሆን ትርጉሙም በሽታው የጸናበት ሕመምተኛ ማለት ነው። መንፈሳዊ ትርጉሙ ይህ ሳምንት የሰው ልጅ በሙሉ በኃጢአት ምክንያት ደክሞ በደዌ ነፍስ ተይዞ ለዘመናት መቆየቱን ያስታውሰናል። ጌታችን ኢየሱስ ክርስቶስ ሐኪመ ነፍስ ወሥጋ የነፍስና የሥጋ ፈዋሽ መሆኑን የምንመሰክርበት ዕለት ነው። የሳምንቱ መዝሙር ወይም ድጓ አንካሳ እንደሚዳቋ ይዘላል የሚለውን የነቢዩ ኢሳይያስን ትምህርት መሠረት በማድረግ ቤተ ክርስቲያን በታላቅ ምስጋና ታከብረዋለች። ታሪኩ የሚጀምረው በኢየሩሳሌም በበጎች በር አጠገብ ባለችው ቤተሳይዳ መጠመቂያ ነው። ቤተሳይዳ ማለት የምህረት ቤት ማለት ነው። 5 መመላለሻዎችም ነበሯት። ትርጓሜውም ሊቃውንት እነዚህን መመላለሻዎች በ5ቱ የሕግ ክፍሎች ወይም ኦሪት ይመስሏቸዋል። ሕጉ ሰውን ያስጠልላል እንጂ ከደዌ ኃጢአት ፈጽሞ አያድነውም። መልአኩ በየጊዜው ወርዶ ውሃውን ሲያናውጠው መጀመሪያ የገባ ብቻ ይድን ነበር። ይህ የሚያሳየው የጥምቀትን ቀዳሚ ጥላነትና የእግዚአብሔርን ረዳትነት ነው። በዚያ መጠመቂያ አጠገብ ለ38 ዓመታት በአልጋ ላይ የተጣለ አንድ ሰው ነበር። 38 ዓመት ማለት ረጅም ዘመን ነው። ይህ ቁጥር እስራኤላውያን በምድረ በዳ የቆዩበት ዘመን ይወክላል። ትዕግስቱ ይህ ሰው 38 ዓመት ሙሉ ተስፋ ሳይቆርጥ በዚያ መቆየቱ ለእኛ ታላቅ ትምህርት ነው። እኛ ለጥቂት ጊዜ ስንታመም ወይም የለመነውን ሳይሳካልን ሲቀር እግዚአብሔር የለም ለማለት እንቸኩላለን። መጻጉዕ ግን ለ38 ዓመት የእግዚአብሔርን ቀን ጠበቀ። ሰው የለኝም፣ የብቸኝነት ጩኸት። ጌታችን ወደ እርሱ ቀርቦ ልትድን ትወዳለህን? አለው። ጥያቄው ግልጽ ቢሆንም መልሱ ግን ልብ የሚነካ ነበር። ጌታ ሆይ፣ ውሃው በተናወጠ ጊዜ የሚከተኝ ሰው የለኝም። ሰው የለኝም። ይህ የሰው ልጅ ሁሉ ጩኸት ነው። በዓለም ላይ በቢሊዮን የሚቆጠሩ ሰዎች ቢኖሩም በችግር ጊዜ ግን ሰው ማግኘት ይከብዳል። ክርስቶስ ሰው ሆነልን። ሰው ለሌላቸው ሁሉ ሰው ሆኖ የተገለጠው ክርስቶስ ነው። መጻጉዕ ሰው አጣሁ ባለ ጊዜ የሰው ሁሉ ፈጣሪ ሰው ሆኖ መጣለት። ተነሳና አልጋህን ተሸክመህ ሂድ። ጌታችን በቃሉ ብቻ ተነሳ አለው። ወዲያውም ሰውየው ዳነ። ተአምራቱ ለ40 ዓመታት ያህል ደክመውና በስብሰው የነበሩት አጥንቶቹና ጅማቶቹ በአንድ ቃል ታደሱ። አልጋውን መሸከሙ አልጋው የደዌው የኃጢአቱና የድካሙ ምልክት ነበር። አልጋውን ተሸክሞ መሄዱ ድል መንሳቱን ያሳያል። አይሁድ ስለ ፈውሱ ደስ ከመሰኘት ይልቅ ለምን በሰንበት አልጋ ተሸከምክ ብለው ተከራከሩ። ይህም የሕግ አክራሪነት ከፍቅርና ከምሕረት እንዴት እንደሚለይ ያሳያል። በመጨረሻ ጌታ በቤተ መቅደስ አግኝቶት እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ከሥጋዊ ፈውስ በላይ ትልቁ ፈውስ ከኃጢአት መዳን ነው። በክርስቶስ የምናገኘው ፈውስ ለሥጋችን ብቻ ሳይሆን ለዘላለማዊቷ ነፍሳችን ነው። እኛም በዚህ ጾም መጻጉዕ በአልጋ ላይ የጣለንን የኃጢአት ደዌ ጌታ እንዲያነሳልን ልንማጸነው ይገባል። መጻጉዕ የተስፋ ሳምንት ነው። ሰው የለኝም የምትሉ ሁሉ እኔ አለሁ የሚል አምላክ እንዳላችሁ እወቁ። ስብሐት ለአብ ወወልድ ወመንፈስ ቅዱስ